ቆንጆ መሆን ፈልጌ እና ይጽጌዳን ቃ የሰው ቃ ነው እንደሚነካው ነው የሚነካው ነው ወይ የሚነካው? ሁለተኛ እንድታረጋለሽ አሁን ፖሊስ ልጥራልሽ አልጥራ ጠርቼ ላስገርፍሽ አላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ ነው ልግረፍሽ? ማን ይግረፍሽ? ማን ይግረፍሽ? ምን እንደምን አላውቅም። ሌላውን ተውት። ይቺ ልጅ በመልኳ አቢውስ ትደረጋለች። በነገራችን ላይ ቆንጆ መሆን ፈልጌ ነው አለች። በመልኳ አፍንጫዋ ጎራዳ ስለሆነ እናቷ ሳትቀር አንቺ ጥፍጥፍ፣ አንቺ ጥቁር፣ አንቺ ባሪያ እያለች በመልኳ አቢውስ ትደረጋለች። ይቺ ልጅ ቆንጆ መሆን ፈልጌ ነው አለች። በዚህ እድሜዋ ቆንጆ መሆን ፈለገች። ምክንያቱም ቆንጆ እንደሆነች እናቷ አትነግራት። በተደጋጋሚ እንደምታምር እናቷ ስለማትነግራት በተደጋጋሚ ያም ተነስቶ እቺ ደግሞ ጎራዳ ጥፍጥፍ አንቺ ምናምን ምን እያለ መልኳን አቢውዝ ስለምትደረግ ነው። የገባኝን ነው የምነግራችሁ። በሁለተኛ ደረጃ እኔ በዚች ልጅ ቦታ ብሆንና እስከዛሬ እንደማንኛውም ኢትዮጵያዊ ልጅ ስቀጣ የነበረውን በቪዲዮ ተቀምጦ ዛሬ አድጌ ስክሮል ሳረገው አባቴ ሲቀጣኝ እንዲተወኝ ስሽቆጠቆጥ የነበረውን ቪዲዮ ባየው ዛሬ አባቴን አይደለም የአባቴን ዘር ቀና ብዬ አየው ይሆን? ከባድ ነው። እችሊ ነገ ጠዋት ይህም ቪዲዮ ታይዋለች። የኢትዮጵያ ሕዝብ አንድ ጥያቄ ልጠይቃችሁ። ትመጡና እናት ናት፣ ምንም ቢሆን አባት ነው። ለምን ሰው እናቱን እንደሚተው ታውቃላችሁ? ለምን ሰው አባቱን ማየት እንደማይፈልግ ታውቃላችሁ? አታውቁም እኮ። እናንተ እኮ የምታውቁት ያንተና የራስህን አባት ነው። እኔ የማውቀው የኔን አባት እኮ ነው። ያንቺ አባት ግን እንዴት አድርጎ እያሳደገሽ እንደሆነ አላውቅም። የሆነ ቀን ሰው በሰው ቁስል ይጨስደድበት ይመጡና ምንም ቢሆን አባት ነው። ለአባቷ ያልሆነች ለእናቷ ያልሆነች እናትሽ አታሳዝንሽም? አባትሽ አያሳዝንሽም? እንደዚህ አይነት እናትና አባት ማለት አንዳንድ ጊዜ ግዴታ ሚዲያ ላይ ተቀርጾ መለቀቅ አለበት። ተቀጣናል እኮ አልተቀጣንም እያልኳቸው በደንብ ነው የተቀጣ ነው። በተለይማ የዘጠናዎቹ ብቻ በአጠቃላይ ከዘጠናዎቹ ጀምሮ ወደ ኋላ ያለነው ጀነሬሽን በደንብ እኮ ነው የተቀጠቀጥ ነው። የባሏን ልክ ልጇ ላይ የምትወጣ እናት አለች። የሚስቱን ልክ እስማ አሁን ድፍስ ቅዱስ ኩሽና ሴጣን ገባ እንዴ! ጻርቁስ መንፈስ ምን እንደሆነ ወደቀ ኩሽና ቤተሰብ ደል ተይዟል። እና በሚስቱ እልክ ልጆቹ ላይ የሚወጣ አለ። በማይመለከታችሁ የእናታችሁ ዘር የእናታችሁ ቤተሰብ ስም ተጠቅሶ የአባታችሁ ስም ተጠቅሶ የሰካራም ልጅ ከሆነ አንተ የሰካራም ልጅ፣ የጫቃሚ ከሆነ አንተ የጫቃሚ ልጅ፣ ከርቷት ከሆነ አንተ የካሃዲ ልጅ፣ አንተ የጨካይ ልጅ፣ የአሪወስ ልጅ፣ አንቺ የምንጥስ ልጅ፣ አንቺ የዛች የምንጥስ ልጅ ተብሎ በማይመለከተህ በእናትህ በአባትህ ካራክተር ብዙ የሚደበደብ ልጅ አለ። ግን ታዲያ ቢያንስ እኮ ግቢ ወደኋላ ወደ ቤት ቶሎ ብለሽ ሹልክ ብለሽ ግቢ ተብለን እኮ ነው። ሹልክ ብለሽ ግቢ ተብለን ነው አይደል እንዴ? ሹልክ ብለሽ ግቢ ተብለን ውጭ እንኳን አንመታም። ከስንት አንድ ባለጊ እናትና አባት ካልሆነ በስተቀር ውጭ እንኳን ልጁን የሚመታ የለም። ሾጥ ያደርጉሻል። ግቢ ወደ ቤት አንቺ ትቢያለሽ፣ እንዲህ ይገርፉሻል። አንቺም ሾልክ ብለሽ ቤት ትገቢያለሽ። እዛችሁ ቤት ተገርፈሽ ትጨርሻለሽ። አንቺም ሸማ ይዝሽም ጓደኞችሽንም አትሳቀቂም፣ ጎረቤትም አትሳቀቂም። ተገርፈሽ ከቤተሰቦችሽ ጋር ያለውን ነገር ጨርሰሽ ትወጫለሽ። ብቻ አይዶን ነው። በቃ ግን ለምንድን ነው ትዕግስት ከሌላችሁ ልጅ የምትወልዱት? ለምንድን ነው ግን አቅም ከሌላችሁ ልጅ የምትወልዱት? እግዚአብሔርን እናቶች ትዕግስት ከሌላችሁ ልጅ አትወለዱ። በቃ እኔ ለልጄ እያሳየኋት ነበር። ወይኔ ማማዬ አስታውሰ እመቤቴን አፈሻይሙት ለሴት ልጄ ለሳምርዬ እያሳየኋት ነበር። ማማዬ እየተቆጣቻት ነው። ምንድነው የምትለፈሳክት? እዚህ እናቷ ምን እያለቻት ነው? እኔ እኮ እንደዚህ ተቀብቼ በጣም ነበር የሳቅሽው አለች። ከት ብለሽ ነበር የሳቅሽብኝ አለች። እኔ ልጄ ተለቅልቃ ከት ብዬ ነው የሳቅኩት። ቪዲዮ ካለኝ ላሳያችሁ እችላለሁ። የልጅነቷን ከት ብዬ በሳቅ ውድቅ ነው ያልኩት። ትልቅልቅ ብላ ጠብቃኝ። አንድ ቀን ደግሞ የት ሄጄ ነው ሽንት ቤት ሻወር እየወሰድኩ ዱቄቱን እንቁላሉን
ዘይቱን ዱቄቱን ደግሞ እና እንቁላሉን ከነቅርፊቱ አርገህ ትልቅዬ ሳህን አርገህ ታገነፋለች። እንዲህ ታማሰላይ ሳይው እንቁላሉ ላው ላይ ክስክስ ብሏል። ከነቅርፊቱ ነው። ዘይት ተጨምሯል። ቅቤ ተጨምራለች። የገበታ ቅቤ ዱቄት አርጋለች። አንድ ላይ እንዲህ ታረጋለች። ስወጣ ከዚህ እስከዚህ አመድ ባመድ ሆናለች። ዱቄት በዱቄት ወራለች። ከዛ ሳምሪዬ እንደዛ እኮ አይደለም የሚደረገው። ደግሞ እኔ ሽንት ቤት ስገባ ሻወር ልታጠብ ስገባ ወደ ኩሽና እንዳትገቢ ይሄ እንዳትነኪ ብዬ አስተማርኳት። ሄርድ መንካት እንደሌለባት የስቶፉን መንካት እንደሌለባት አስተማርኳት። የሆነ ነገር ነገርኳት። ከዛ በኋላ ድጋሚ አልነካችም። ጎበዝ ሙከራሽን አደንቃለሁ ነው ያልኳት። ትዕግስት ከሌላችሁ የልጆች ባህሪ በቃ ልጅ በባህሪው ጥፋት ያጠፋል። እንዴ ልጅ በባህሪው እኔ አላቅም። እኔ ፕሮቶኮሉን የጠበቀ ኩል ልጅ ካሳያችሁ ልጅ እንደ ልጅ ነው ማደግ ያለበት። ጥፋት ያጠፋል፣ እቃ ይሰብራል፣ ይዘላል፣ ከሶፋ ምድር ላይ እንጥጥ ይላል። ብዙ ነገር በቃ እኔ ልጅ የምታሳድግ እናት ስፖርተኛ ናት። ብቻ እኔ እንጃ አላቅም ምን ልል እንደምችል። እኔ እግዚአብሔርን በጣም ነው የተሰማኝ። ማለት እናትየዋ ግን ደስተኛ ነሽ ይሄን በማድረግሽ? ማለት ደስተኛ ነሽ ማለት በቢው ነው በቃ። አሁን ዘንድሮ ልጅ የምትወልዱት ቲክቶክ ላይ እንዲያሳሯችሁ ነው። እኔ ቲክቶክ ላይ ራሱ እኔ ልጆቻችሁን ማለት ኦኬ ጥሩ ነው። አንዳንዴ እኮ የሆነ ነገር ስፔሻል ጊዜ ሲኖር፣ ልደት ሲኖራቸው፣ ቫኬሽን ሲኖር፣ ሰርግ የሆነ ነገር ሲኖር ግን በቃ ቋሚ ተሰላፊ ልጆች የእናንተ ቪዲዮ ሰሪ ናቸው። ሁለተኛ ደግሞ የኢትዮጵያ ህፃናትና ወጣቶች ስራችሁ ምንድን ነው? እንደዚህ አይነት ቦታ ሄዳችሁ አንኳኩታችሁ እናትየዋን ካልቀጣችሁ፣ እናትየዋን ካላስተማራችሁ፣ እናትየዋን አስተማሪ ገንቢ ምክርና እንዲሁም ቆንጠጥ ካላደረጋችሁ ምንድን ነው የእናንተ ተቋም የሚሰራው ስራ ምንድን ነው? ማለት የህፃናትና ወጣቶች ክፍል ኢትዮጵያ እንዳለ አውቃለሁ። የሴቶች ጉዳዮች የህፃናቶች ጉዳይ እንዳለ፣ የህፃናት ጥበቃ እንዳለ አውቃለሁ። እንደዚህ ያለ ነገር ሶሻል ሚዲያ ላይ ሲፖስት አሁን እቺ ያደጉት ሀገሮች ላይ ቢሆን በአስቸኳይ እኔ ራሴ እዚህ ቁጭ ብዬ ፖሊስ መጥራት እችላለሁ። ልጅቷ ምን ያክል አቢዩዝ እያደረገቻት እንደሆነ መመታት አልፈልግም ማለት ልጅቷ ካሁን ቀደም በደንብ ትመታለች ማለት ነው።